ማርታና ደረጀ በድጋሚ ፊት ለፊት ተፋጠዋሉ። ባደረሰባት ከባድ ክደት ልቧ ተሰብሮ ተጎድቷ የልጆቹ አባት የ25 ዓመት በኋላ ቀለበት አውልቃ ወርውራለታለች። ከቤቷ ያስወጣችው ማርታ በድጋሚ ተመልሶ ሲመጣ ደረጀ ባለበት ሁኔታ እጅጉን ተደናግጣለች። የማርታን ይቅርታ ጠይቆ ያላገኘው ደረጀ በሁኔታው ተጸጽቶ ተሰብሮ ራሱን ችሎ መቆም እስኪያቅተው ድረስ በመጠጥ ሰክሮ ነበር ወደ ቤቱ የመጣው። ከዚህ አስቀድሞ ሁሉም ልጆች ተመካክረው ምግብ አንበላም ሲሏት ግራ የተጋባችው ለዛ ማርታን ለማማከር ወደ ክፍሏ ትሄዳለች። ትቀጥልና እነዚህ ልጆች እራት አልበላም ብለውኛል እትዬ ብላ ስትነግራት ማርታም ቆይና ማን ናቸው እንደዛ ያሉት ብላ ትጠይቃታለች። ለዛም ትቀጥልና ሁሉም ናቸው አልበላም ያሉት እትዬ ኤቢ፣ ዳጣና ናታን፣ አረ ውሃም ለራሱ አልበላም ብላለች ብላ ስትነግራት ማርታም ቆይ ይህ ምን ማለት ነው? ለምንድነው የማንበለው ያሉሽ ብላ ስትጠይቃትም ለዛ እኔ እንጃ እትዬ ግን ውሃ ተማክረው ነው ብላኛለች ብላ ስትላት ማርታም ታያቸው በቃ ረሃብ ሲገሸልጣቸው ይበላሉ፣ አንቺ ሂጂና ከገዜ ጋር ቢትላትና ትሸኛታለች። በዚያን ሰዓት ላይ እንቅልፍ የሚባል ነገር በረሃብ ምክንያት ባይናቸው አልዞር ያላቸው ዳጣና ናታን መኝታ ክፍል ውስጥ አብረው ተቀምጠው ማውራት ይጀምራሉ። ዳጣም ተቀጥለና ናታን ግን እኔ ማዬ ላይ ሌላ ጭንቀትና ፍርሃትም በጣም አስፈርቶኛል ብላ ስትለውም እሱም እንዴት ዳጣ ቆይ ሀሳቡ እኮ ያመጣሽው አንቺ ነሽ፣ እናንተ ካልታረቃችሁ እኛም በላም ያልሽው እኮ አንቺ ነሽ፣ ተስማምተን ነው በቃ ቃል ነው ከዚህ በኋላ ወደ ኋላ ማለት የለም ብሎ ሲላትም እሷም እሺ በቃ ናታን ግን አባዬ አሁን የት እንዳለ አላውቅም የት ሄዶ ነው ብላ በመብሰልሰል ስትጀምርም ናታን ዳጣ የኔ ያህል እኮ መጨነቅ የለብሽም እሱ ትልቅ ሰው ነው ለራሱ ያውቃል፣ አንድ ቤት ሄዶ ሊሆን ይችላል፣ የድሮ ቤታችን አልጋዎቹ ለራሱ እኮ አልወጡም እዛ ሆኖ ሊሆን ይችላል ብሎ ሊያረጋጋትም ሲሞክር እሷም እኔ እንጃ ናታን አባዬ በዚህ ምክንያት የሆነ ነገር ቢሆን እማዬ ዘላለም ጸጸት ነው የሚሆንባት ብላ ስትለውም ናታንም ዳጣ ታስቢ ያልኩሽ እኮ አባዬ አስተዋይ ነው፣ ምንም አይነት ችግር ውስጥ ቢገጥመው ለራሱ ምንም አይሆንም። ደግሞ አነገርኩሽም ሰሞኑን ሰላም በጣም ነው የታዘብኳት፣ የሆነ ነገር የማናውቅ ድብቅ ማንነት አላት ብሎ ሲላትም ዳጣም ተው እንጂ ናታን ምን ሆነዋል? እሷ እኮ ጥሩ ሰው ነች፣ መጥፎም ለኔ እናቴ ነች፣ ሁሌም ቢሆን ለኔ መልካም ሰው ነች፣ ከዚህ በኋላ ከሷ ጋር ሰላም ብታወርድ ነው የሚሻለው ብላ ስትለውም ናታንም እሺ በቃ ዳጣ ቆይ ግን እኔ ደግሞ ግራ የገባኝ ስለ ኤቢ ጉዳይ ነው። በቃ ይህ ቃዴስ የሚባል ልጅ ከሷ ጋር ቀለበት ሊያደርግ ነው አይደል? እኔ ምንም አልጣመኝም፣ ትክክለኛ እሷ አይመስለኝም ብሎ ሲላትም ዳጣም እኔ እንደዛ ነው የሚሰማኝ፣ ኤቢ ደግሞ አንተ ለመርሳት ብላ ነው ወደሱ ሄደችው፣ እናም እንዳይጎዳት ስለፈራሁ ልፈትነው አስቤያለሁ፣ እሷ በጭራሽ የማሆን ሰው ስታገባ ማየት አልችልም ብላ ትነግረውና ተስማምተው ወደ መኝታ ክፍሉ ይሄዳሉ። በነጋታው ጣትም ማርታ ለብቻ ሆና ስቅስቅ ብላ እያለቀሰች ከራሷ ጋር ማውራት ትጀምራለች። ወይኔ ደረጀ ልቤን ሰበርከው፣ አንተም ብዬ እጆቼን ዘርግቼ ግን የሚይዘኝ አጣው፣ በህይወት ዘመን ያስቤ ማላቆን አስከፊ ጊዜ ላይ ደረስኩኝ። ደረጀ አንተ እኮ እንደሌላ ወንድ አልነበርክም፣ አንተ የሆነ ጠባቂ ለልጆቼ አባት ለኔ ደግሞ ባል ነበርክ። ግን አሁን ቆይ እንዴት ነው ይህ ነገር የምቋቋመው? አንተ ማለት እኮ ለኔ ስህተት የሚሸሽ ንጹህ ሰው ነበርክ። ግን ለምን ደረጀ ለምን እንደዚህ ያደረክ? ቆይ እንዴት ነው በእድሜያችን ማምሻ ላይ ይህንን ስህተት የምትሰራው? አሁን ባልችልም በሰማይ ቤት ግን እከስሃለሁ። ምሽቱን ለብቻ አሳልፌያለሁ፣ ብቸኝነቴን ያቃተኝ፣ አንተ ሳታቅፈኝ ወጥቶልኝ የሚያውቅ ሀዘን የለም። አሁን ግን ቀሪ ህይወቴን ማቅለብሼ እንድኖር ነው የፈረጥክብኝ ትልና ስቅስቅ ብላ ማልቀሷን ትቀጥላለች። በዚያን ሰዓት ላይ ደረጀ ቢሮ ውስጥ ሙሉ ሌሊቱን ስትጣ አድሮ ጠረጴዛ ላይ ተኝቶ ባለበት አቢጌል ትደርሳለች። እሷም ትቀጥልና አባዬ ቆይ እዚህ ነው ያደርከው? ለብቻ እየጠጣ ስትሰቃይ ነው ያደርከው ብላ ስትለው እሱም ተኛ አቢጌል እኔ እኮ አባዬ ብለው የሚጠሩኝ ልጆች እሳት ውስጥ የከተትኩኝ ሰው ነኝ፣ እኔ ከዚህ ብቻዬን ተቀምጫለሁ፣ የሚሻለው እሱ ነው ብሎ ሲላትም እሷም ስብራቱ ከዚህ በላይ ማየት ስላልቻለች እያለቀሰች ወደ ቤቷ ትመለሳለች። አቤት እንደደረሰች በቀጥታ ወደ እናቷ መኝታ ክፍል ትገባና በጩኸት መጥራት ትጀምራለች። ማርታ ድምጿን ሰምታ ግራ ተጋብታ በፍጥነት ወደ እሷ አለችበት ትሄድና ቆይ ምን ሆነሽ ነው ኤቢ? ለምንድን ነው እያለቀሽ ያለሽው? አባትሽ ደህና አይደለም እንዴ ብላ ስትጠይቃትም እሷም እማዬ ይቅርታ አድርጊለት፣ አባዬ የግድ ወደዚህ መመለስ አለበት ብላ ስትጠይቃትም ማርታም ቆይ ታዲያ እኔ አይምጣ ብያለሁ እንዴ? እኔ እኮ ወደዚህ እንዳይመጣ አልከለከልኩም ብላ ስትመልስላትም ኤቢም እማዬ ባክሽ ይቅርታ አድርጊለት፣ እኔ በጣም ደክሞኛል፣ በቃ አንቺም ከዚህ በላይ እንደዚህ መሆን ይበቃሻል ብላ ስትላትም ማርታም ቆይ ኤቢ እኔ ላይ እየጮህሽ ነው እየተቆጣሽኝ ነው ብላ ስትጠይቃትም ኤቢም እና ምን ይሁን እማዬ አባዬ እንዲሞት ነው የምትፈልጊው? ቆይ ግን የእሱ መጎዳት አይታይሽም? በቃ ስተት ሰራ ተጸጽቶም ይቅርታ ጠየቀሽ አይደል? ቆይ የፈለግሽው እንዲሞት ነው ብላ በድጋሚ ስትጠይቃትም ማርታም አው ከፈለገ
ከፈለገ እንደዛ መሆን ይችላል፣ አያሳስበኝም። አሁን ሂጂልኝ ከፊቴ ዞር በይ ብላ ስትጮህባት ኤቢም እማዬ አንቺ ግን በጣም ክፉ ነሽ፣ እሺ ክፉ ብላ ጥላት ትሄዳለች። ማርታም ይሄንን ስትሰማ ተከፍታ ወይኔ የኔን ክፉ አቢጌል ምንም ነገር አልገባሽም፣ ብቻ ፈጣሪ ከእንደና አይነቱ መጨረሻ ይጠብቅሽ ብላ ትላትና በዚያ ሰዓት ላይ ዳጣና ናታን ሳሎን ውስጥ ተቀምጠው እያወሩ ነበር። እሷም ትቀጥልና ኤቢ ናት አይደል አሁን እያለቀሰች ወደ ክፍሏ የገባችው። ቆይ ምን ብናደርግ ይሻላል ናታን በጣም እየተጎዳች እኮ ነው ብላ ስጠይቀውም ናታንም አላውቅም ዳጣ ግን እማዬ ሽማግሌ ይዘንበት ሄደን ብናስጠይቃት ነው የሚሻለው። አንዳንድ ሽማግሌዎችን ከጎረቤት ሆነ ከሌላ ቦታ ማምጣት ይኖርብናል ብሎ ሲላትም እሷም እሺ ግን ናታን አሁን ላይ ለማዬ ስለኔ ብንነግራት ይሻላል። ሁለት ጊዜ ከመጨነቅ የኔን ማውቃ አገግማ ብትነሳ ይሻላል ብላ ስትለውም ናታን ተይ ዳጣ ያንቺን ሚስጥር ካወቀች ጭራሽ ይቅርታ ታደርግላትም። ያንቺን ሚስጥር ተደብቆ ነው መቅረት ያለበት። አንዴ እንደዚህ ሆነች ሁለተኛው ብታቅ ጭራሽ አትመለስም ብሎ ሲላትም ናታም እሺ ግን ቅድም እኮ ቁርስ እንብላ ብያት ስትፈልጉ ራሳችሁ ብሎ ነው ያለችኝ። ይህ ነገር የሚሰራ ይመስላል ብላ ስትጠይቀውም ናታን ዳጣ ቆይ ለምንድን ነው ይህንን የምትነግሪኝ? ተስፋ ቆርጠን እንድንቀመጥ ነው ብሎ ሲጠይቃትም ቃል ነው መስዋዕት ግዴታ መክፈል መቻል አለብን። ለኛ እኮ ባትጨነቅ ለውሃ ማሰብ አይቀርም ብሎ ይላትና ተነስቶ ወደ አቢጌል ክፍል ይገባል። እዛ እንደደረሰ ኤቢ ቆይ ለምንድን ነው የምታለቅሽው? አንቺ ጠንካራ ልጅ አልነበርሽ እንዴ ብሎ ሲጠይቃትም እሷም ጥንካሬነቴን አባቴ ነበር እሱ ነበር የምከተለው ግን አሁን የለም ብላ ስትለውም ናታንም ኤቢ እኔን እመኚ ሁሉም ነገር ይስተካከላል ብሎ ሲላትም እሷም ግን ልትሰማው ጭራሽ ፈቃደኛ አልነበረችም። ናታን እኔ እንደዛ የሚሆን አይመስለኝም እማዬ ባባዬ ላይ ተስፋ ቆርጣለች። ጠዋት ደግሞ እሱ ጋር ሄጄ ነበር በጣም ተጎድቷል አባዬ ሆስፒታል መሄድ መቻል አለበት ብላ ስትለውም ናታንም በቃ እሺ አሁን አንቺ አታልቅሺ ትልቅ ሰዎችን ይዘን ሄደን ይቅርታ እንጠይቃታለን እናስታርቃቸዋለን ኤቢልና ቃል ይገባላታል። ከትንሽ ቆይታ በኋላ ቃዴስ ወደ ቤታቸው ይመጣና ሳሎን ላይ ከተጠቀር ተቀምጠው ማውራት ይጀምራሉ። እሱ ይቀጥልና ዳጣ አሁን እንዴት ናችሁ እየበረታችሁ ነው ብሎ ሲጠይቃትም እሷም ደህና ነን ቃዴስ ብላ ባጭሩ ትመልስለታለች። እሱ ይቀጥልና ኤቢስ እንዴት ናት? ዛሬ እኮ ለቀለበቷ እንዲሆነ ጣታን ለመለካት ነበር የመጣሁት ብሎ ሲላትም ዳጣም ቃዴስ ቆይ ለምንድን ነው እሷ እንደዚህ አይነት ሁኔታ ላይ ሆና ለእሷ ቀለበት ለማድረግ እንደዚህ ቸኮልከው ብላ ስትጠይቀውም እሱም እንዴት አልቸኩል ዳጣ ኤቢን የመሰለች ልጅ አግኝቼ እንዴት አልቸኩል እኔ ምልሽ ግን ዳጣ የመጀመሪያ ቀን የሆነው ቦታ አውቃለሁ ብለሽኝ ነበር አይደል ብሎ ሲጠይቃትም እሷም አው ግን የት እንደማውቃ ማስታወስ አልቻልኩም መንገድ ላይ ይመስለኛል ብላ ስትመልስለትም እሱም ይሆናል ግን ደግሞ ባለፈው እኮ ፍቅረኛ አለሽ ወይ ብዬ ስጠይቅሽ ተቀይመሽኝ ነበር አይደል ግን እንዴት ነው ይቅርታ አድርገሽልኛል አይደል አንቺን የመሰለች ቆንጆ እንዴት እንደዚህ ለብቻሽ ኖርሽ ብሎ ሲጠይቃትም እሷም አይገርምህም እስቲ እንደው አንተ ካገኘ ፈልግልኝ ግን ደግሞ አደራህን ቃዴስ እኔ የምፈልገው ልክ እንዳንተ ሴቶችን የሚንከባከብ ነው ብላ ስትለውም እየተፈተነ እንደሆነ ያላወቀው ቃዴስም ምንም አታስቢ ብዙ ሴቶች የሚንከባከቡ ወንዶችን አውቃለሁ ከነሱ ጋር አገናኝሻለሁ ይላትና ስልኳን ተቀብሎ ቀጥ ብሎ ወደመጣበት ይመለሳል። ከዚያ በኋላ ነው ደረጀ እንብዝ ብሎ ሰክሮ እየተንገዳገደ በድጋሚ ወደ ቤቱ የተመለሰው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።